ኮሚኒኬሽን ስኪል ከሰዎች ጋር መግባባት መቻል፣ ከሰዎች ጋር ተግባቢ መሆን በጣም ወሳኝ ነገር ነው። በቢዝነስ ስፔሻሊ ስራ ላይ በጣም ወሳኝ ነው። ከሰዎች ጋር ኮኔክሽን ሊኖረን ይገባል። ከሰዎች ጋር ኮኔክሽን ኔትወርክ ሲኖረን የምንሰራውን ስራ ውጤታማ የሚሆንበት አድቫንቴጅ ከፍተኛ ይሆናል። ምንድነው እንደዚህ ከሰዎች ጋር ኮሚኒኬሽን ስኪል ወሳኝነቱ ነገር? የምንፈልገውን ፕሮዳክት አሳምነን ለሰዎች መሸጥ እንድንችል። በስራ ዓለም በጣም ወሳኝ ከምላቸው ነገሮች ውስጥ አንዱ ኮሚኒኬሽን ስኪል ነው። ከሰዎች ጋር መግባባት፣ ያለንን ፕሮዳክት ለሰዎች አሳምኖ መሸጥ መቻል ማለት ነው። የፈለገ ኳሊቲ ፕሮዳክት ቢኖረን፣ የፈለገ በጣም ኢምፖርታንት የሆነ ነገር ቢኖረን፣ ሴልስ ካልቻልንበት፣ መሸጥ ካልቻልን፣ አንድን ነገር መሸጥ ካልቻልን ብዙ ውጤታማ ነው። ስለዚህ የመሸጥ መቻል ችሎታ ኮሚኒኬሽን ስኪል አድርጎ የሴልስ ችሎታ፣ የመሸጥ ችሎታ በጣም ወሳኝ የሆነ ነገር ነው በስራ ላይ ማለት ነው። ስፔሻሊ በእርግጥ በስራ ዓለም ላይ በቢዝነስ ዓለም ውስጥ የለውም፣ ግን ከማያቸው ነገሮች ውስጥ የተረዳሁትን ነገር ነው ለእናንተ ማካፍለው እና ይህንን ነገር ሳይ ምንድነው ሰዎች የሆነ ፕሮዳክት አላቸው፣ የሆነ እቃ አላቸው። ያንን እቃ መሸጥ የሚችል ያንን እቃ ለሰዎች ማስተዋወቅ የሚችል ሪፕሬዘንት የሚያደርግ ሰው በጣም ውጤታማ ይሆናል። አይታችሁ ከሆነ ደላሎች ለምሳሌ ምንም እዛ አሁን አይታችሁ ከሆነ ደላሎችን የእቃው ባለቤት አይደሉም። የእነሱ ስራ ምንድነው? ማገናኘት ብቻ። ኮኔክሽን አላቸው። ገዢውና ሻጩን ያገናኛሉ፣ በዛ ኮሚሽን ያገኛሉ። በዚህ ኮሚኒኬሽን ሰዎችን ኮኔክት የማድረግ ችሎታቸው፣ በዚህ ስኪላቸው መኒ ሜክ ያደርጋሉ። ሰው ሶፍት ስኪል ካለው እንደዚህ ለምሳሌ ኮሚኒኬሽን ስኪል ከሰዎች ጋር የመግባባት ከሃርድ ስኪል በላይ ነው የምላችሁ። ሃርድ ስኪልም ኢምፖርታንት ነው። ከዛ በላይ ግን ሶፍት ስኪል ያለው ሰው ሁልጊዜም ቢሆን አይቸገርም ለማለት ነው። ሁልጊዜም ቢሆን ውጤታማ ይሆናል። ስለዚህ ስፔሻሊ ደግሞ ቢዝነስ ኦነር ሆኖ አንድ ሰው ሶፍት ስኪልም ካለው ከሰዎች ጋር ኮኔክሽን ካለው በደንብ የሚሰራ ከሆነ ውጤታማ ይሆናል። ስለዚህ በስራ ዓለም ላይ ወደ ስራ መግባት የምታስቡ ከፈለጋችሁ ወደ ስራ መግባት የምታስቡ ሰዎች፣ እኔም ገና ወደ ስራ አልገባውም፣ ስራ ላይ ሆኜ አይደለም ይሄኛውን ነገር የምነግራችሁ፣ ግን አንድ የምነግራችሁ ነገር ቢኖር ካየሁት ነገር እንደኔ አንደርስታንዲንግ ኮኔክሽን ሊኖረን ይገባል። ከሰዎች ጋር ኮኔክሽን ሲኖረን ስለ ስራው ልምድ እንሰበሰባለን። ስለዛ ነገር በዛ ስራ ላይ የሚያጋጥመን የሆነ ሚስቴክ ይኖራል፣ ኪሳራ ሊያጋጥመን ይችላል፣ ትርፍም ልናገኝ እንችላለን። ያሉትን ነገሮች አጣርቶ ማወቅ ግን በጣም ወሳኝ ነገር ነው። እዛ ስራ ላይ የተሰማሩ ሰዎች ጋር ኮኔክሽን ፈጥሮ ስለዛ ስራ ማወቅ፣ ስለዛ ስራ ማጥናት በጣም ወሳኝ ነው። በተጨማሪም ከኮሚኒኬሽን ስኪል ቀጥሎ ከሶፍት ስኪል ውስጥ አንዱ ማዳመጥ ነው። ሰዎችን ማዳመጥ፣ ምንድን ነው የፈለጉት ሀሳብ፣ የሰዎችን ሀሳብ ማዳመጥ፣ ለነሱ ችግር መፍትሄ ለመስጠት የተናገሩትን ነገር መረዳት መቻል በጣም ወሳኝ ነገር ነው። ሰዎች ምንድን ነው ችግራቸው ብሎ አዳምጦ ለዛ አሁን ለምሳሌ ክላይንቶች ኦር ሰራተኞች ሊሆን ይችላሉ፣ አሰሪዎች ልክ ሀሳባቸውን ሲገልጹ ትኩር ብሎ ማዳመጥ መቻል። ምንድን ነው የሚፈልጉት ነገር፣ ምንድን ነው እነዚህ ሰዎች ለመናገር ያሰቡት ነገር ብሎ አንደርስታንድ አድርጎ ለዛ ለጥያቄያቸው መልስ ለመስጠት የእነሱን ሀሳብ መረዳት በጣም ወሳኝ ነገር ነው። ማዳመጥ በጣም ኢምፖርታንት የሆነ ነገር ነው ከኮሚኒኬሽን ስኪል ቀጥሎ። ምክንያቱም የሰዎችን ሀሳብ ስንረዳ ነው እኛም ለሰዎች መፍትሄ ለማምጣት የምንሄደው ማለት ነው። ሶልቪንግ ማለት ችግርን መፍታት ማለት የሰዎችን ሀሳብ መረዳት ነው። ሰዎችን ምንድነው የሚቸግራቸው ነገር፣ ምንድነው በዚህ ስራ ላይ በዚህ ነገር ላይ ምንድነው የቸገራቸው ሰዎችን፣ የሰዎችን ፕሮብሌም ለይቶ አውቆ ሶልቭ ማድረግ ወሳኝ ነገር ነው። ፕሮብሌም ሶልቭ ለማድረግ ደግሞ ማዳመጥ በጣም ኢምፖርታንት ከሆኑ ነገሮች ውስጥ አንዱ ነው። ኢሞሽናል ስንሆን ብዙ ነገር እናበላሻለን። ኢሞሽናል አትሆኑ ሲባል ሰምታችሁ ታውቃላችሁ? ስሜታዊ እንዳትሆን። ምክንያቱም ኢሞሽናል ስንሆን የምናደርገው ነገሮች ያለ ምክንያት ነው፣ በስሜት ብቻ ነው፣ በኢሞሽን። ይሄ ነገር አናደደን፣ ደስ አለን፣ በኢሞሽን አትመራ፣ በስሜት አትመራ ይባላል። ስለዚህ በጣም ወሳኝ የሆነ ነገር ነው ኢሞሽንን አንደርስታንድ ማድረግ። በኢሞሽን የምንመራ ከሆነ ደስ ሲለን በዛ በደስታ ስሜት ውስጥ ሆነን የሆነ ነገር እናደርጋለን። ኦር ስንናደድ በዛ በንዴት ውስጥ ሆነን የሆነ ነገር እናደርጋለን። ያ ነገር በጣም የሚያመጣብን ሳይድ ኢፌክት አለ። ምክንያቱም ሎጂካል ሆነን ነው መስራት ያለብን። ምክንያታዊ ሰው የምናደርገውን ነገር በስሜት ሳይሆን በምክንያት እናደርገው። ስራ ዓለም ላይም ሊሆን ይችላል፣ ሌላም ነገር ላይ ኢሞሽናል ሳይሆን መሆን ያለብን ሎጂካል የሆነ ሰው፣ ምክንያታዊ የሆነ ሰው። የምናደርገውን ነገር በምክንያት ማድረግ አለብን። ራሽናል የሆነ ሰው ሎጂካል በመሆናችን ብዙ ነገር በስራ ላይ ውጤታማ እንሆናለን። የምናደርገው ነገር በስሜት ሳይሆን ምክንያታዊ ነው። ይሄ ነገር እንዲህ መሆን ስላለበት ነው።
ይሄ ፖይንት ኤ ከፖይንት ቢ ተነስተን የምንሄደው ይሄ ነገር እንዲህ መሆን ስላለበት ነው እንጂ በኢሞሽን ብቻ በስሜት ተነስተን ያንን ነገር የምናደርግ ከሆነ ሳይድ ኢፌክት አለው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካሙን ሁሉ ተመኘውላችሁ።